ሰላምዬ እንግዲህ አቶ ደረጀ ዳጣ ልጇ መሆኗን የሚነግሩበት ሰዓትና ወቅት በደረሰበት ሰዓት በጣም ሲያስጨንቃትና ከመጠን በላይ ስትጨናነቅና ስታስብ ስለነበረ በጽንሱ ላይ ትልቅ ችግር ተፈጥሮባት እንግዲህ አሁን በሕክምና ላይ ትገኛለች። አቶ ደረጀ እንግዲህ እነግርሻለሁ ብሎ ከቀጠሯት በኋላ ግን ሲያስጨናንቋት የነበረው ነገር እውነት ለአንዲት 20 ዓመት ለምትጠብቅ ሴት ልጇን የጠፋችባትንና ነፍሰ ጡር ለሆነ ሴት ተገቢ ያልሆነ ጭንቅንቅ ነበር ሲያደርጉባት የነበረው። ገና ማርታ ምን አንድ ችግር ልትደርስባት ትችላለች እያሉ የማርታን ጉዳይ ሲያስቡ የሰላምን ጤንነትና የሰላምን ማንነት አቶ ደረጀ የረሱት ይመስለኛል። በዚህ ልክ ለአንዲት ነፍሰ ጡር ደግሞ ማይልኝ አትማይልኝ ላትናገሪ ልጅሽን መሆኗን ላትገልጭላት እያሉ ብዙ ጊዜ መኪና ውስጥ ነው ያጨናነቋት። ጭንቀት ግን መተንፈስ እስከሚያቀታት ድረስ መሆኑ በጣም ያሳዝናል። አንድ ሰው ይሄን ያክል ከሌላ ሰው መውደድ በአቶ ደረጀ ተጀመረ እንዴ እስከሚያስብል ደረጃ እና ማርታ ምን ነው በዚህ ልክ ለአቶ ደረጀ እንደዚህ ነፍስያቸውን ያሰሩባት ድረስ እስከሚመስል ሲያስቡ እንዴት ለዳጣና ለሰላምዬ ትንሽ እንኳ የማሰብ ችሎታ አይኖራቸውም ብዬ ነው የተገነዘብኩት። እናንተስ? እንግዲህ በዚህ ልክ እንደዛ ተጨናንቃ ጊዜን ጠብቃ ለማግኘት ባሰበችበት ሰዓት እንግዲህ ውሃ ስላየች አባባ እየተቆጣት ነው፣ ሰላምዬን እየደበደባት ነው እያለች እንግዲህ የዋሃ ስትናገር በዛን ጊዜ አብርጌት ሄዳ ተደብቃ እንግዲህ የሚያወሩትን ንገሪኝ ይላታ ስትላት የሚያወሩትን ደብቃ ለመስማት ስትል እንግዲህ በዛ መካከል ላይ ደግሞ ሳይነግሯት አብርጌት በመድረሷ አብርጌድን ወስደው ክላስ ይዘዋታል ማለት ነው። ክላስ የሚዘግተው እንዳትሰማ ማድረግ። ይህን እኮ ሲጀመር ሲነግሯት ለሰላም በቤት ውስጥ ሳይሆን ለአንድ ለተወሰነ ሰዓት ወደ ውጭ ወስደው ከውጭ አድርገው እሷንም ያላትን ውስጧን ሳታጨናንቅ መናገር አይሻልም ነበር ወይ? እንግዲህ ውሃን እዛ የላክሻል ለምንድን ነው ተደብቀሽ የምትሰሚው? ለምንድን ነው? እኔን ስለማትወደኝ ነው። የት ልሄድልህ እያለች አብርጌት ትለዋለች። እኔ አባትሽ አይደለሁም እንዴ? አንቺስ ምን ሆነሻል? ምንድን ነው የምትፈልጊው? በግልጹ ንገሪኝና ልነግርሽ እችላለሁ። አብርጌድ ከእኔ የተደበቀ ሚስጥር ምንድን ነው የምታውቂው? መቼ ነው የምትረጅኝ? እኔ በአንቺ የተነሳ ልበድ እንዴ? ምን ላድርግ ነው የምትይኝ? እኔ እኮ ፈልጌ ስለነበረ ውሃ አባዬ የት እንዳለ ኢሊ በማለት ነበር ይላል። ውሸትሽን ነው አንቺ ውሸታም ነሽ። ማንን አይተሽ ነው እንደዚህ በቅናት የምታብጂው? እኔን ወይንስ ማርታን ወይንስ ማንን ፈልገሽ ነው በማለት ነበር ሲጮሁባት የነበረው። እሷ ግን ምንም ነገርን አፈንፍና ለመድረስ የምታደርግ ልጃቸውን እያወቁና በዛ ቤት ደግሞ አንዷ የዋህዋ ልጃቸው ውሃ እንዳለች እያወቁ በቤት ውስጥ ለሰላም የዛን ያክል ለመናገር በጭንቀት መወጣጠር በጣም የሚያሳዝን ነው። በልጅ መፈተን ምን ያህል ከባድ ነው። እኔ ባንቺ ልፈተን እያሉ አቶ ደረጀ ሀሳብ የሆናቸው የአብርጌድ መስማትና የማርታ መጨናነቅ እንጂ ይህን ነገር ከዚህም በፊት ደጋግሞ ያዩት። እኔን ልንገርሽ፣ ምን እየነገርሽ ነው? ምንም አልፈልግም አባዬ፣ ምንም አይደለም፣ ምን አረኩህ እያለች ነበር ስትማጸን የነበረው። በአንድ በኩል ናታል ደግሞ እሷን ደግሞ ዳጣዬን ደግሞ እኔ ግን አባዬ እንዴት ብሎ ነው ከማርታ መካከል ላይ ነው እኮ ልጅ ያለሽ አንቺ ከውሃና ከአብርጌድ እንዴት ነው ከማርማ ውጭ ሂዶባታል ማለት ነው ወይ? እኔ ግን አልገባኝም እያለ ነበር። እንዲሁም ደግሞ አባዬ መሆኑ ነው እያለ ናታል ደግሞ ሰላምን ሲጠይቃት ነበር። ሰላም ግን ምን አውቃለሁ በማለት ጠረጴዛ ላይ ቁጭ ብላ ትጨናነቃለች። ይህ ሁሉ ጭንቀት የተፈጠረው ከልጆቹ አልፎ እስከነሱ ድረስ የደረሰው የእሷ የሰላም ጉዳይ ነበር። በዚህ የተነሳ ሰላም ራሷን ተጨናንቃ እንግዲህ መቻል አቅቷት ራሷን ከመታመም ደረጃ በመድረሷ አቶ ደረጀ ጸጸት ይዟቸዋል። ሰላም ውድ የቻናል ተከታታዩ ሰላማችሁ በያላችሁበት ይብዛ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ዳጣ ቀጣይ ፓርት ይዘንላችሁ መጥተናል። በዚህ ፓርት እንግዲህ ሰላምን በጣም የተጨናነቀችበትና እንግዲህ አንድ ነፍሰ ጡር ሲባል እንግዲህ አስጨናቂ ነገር መስማትና ማየት፣ ክፉ ነገር መስማትና ማየት የማይቻልበት ደረጃ እንደሆነ፣ ምክንያቱም ለጽንሱ መጥፎና ለሚወለደው ልጅ ደግሞ ችግር ስለሚፈጥር ይህንን ጠንቅቀው አያውቁም ማለት አንችልም። ሆኖም ግን አሁን አቶ ደረጀ
ለዘመናት ለ20 ዓመት ያያትን ልጅ ለማገናኘት እንግዲህ ይህ ሁሉ የሚያደርጉት ነገር በጣም እያስገረመን ነው። እውነት ይሄ በእውነት እንደዚህ የሚያደርግ ሰው አለ እንዴ እስከ ማለት አባዬ በጣም የተጨነቀ ነው ያለ እናት አልጋ ቁጭ ብላ ትነግረዋል። ምንድን ነው የሚያስጨንቃቸው? ስለ አንቺና አባትነት መሆኑ ነው። እኔ ራሱ አንቺ ደረጃ አባቴ ነው ካልሽኝ ጀምሮ የተጨናነቅኩ ነው አላት። ሚስጥር ነው አለችው። ሰላም ግን የሆነ ነገር ታይቷታል አለ ናታን። ምን ታይቷታል አለ። ስለ አንቺ ማወቅ ትፈልጋለች። ሰላም ጠይቃት ትለኛለች። አይ ቲንክ እሷም ጠርጥራኛለች። ጠርጥራለች ብለህ ንገራትና ነግሬሃለሁ። ሚስጥር ነው ብላ ዳጣ ትነግረዋለች። አሁንማ አንቺ ከመጣሽ ጀምሮ አንቺ ነው የምትወድሽ፣ ለአንቺ ነው ብዙ ነገር ሰላም የምታደርግልሽ ብሎ ይነግራታል። አዎ በቃ ሰላምዬን በጣም ወዳታለሁ፣ እኔ ሚስጥሬን አወራታለሁ፣ ሁሉን ነገር አካፍላታለሁ፣ ታሳዝነኛለች አልሄዳት። አባዬ ግን ምን ሲል ነው የወለደሽ አይላትም መሰላችሁ? እንዴት አሁን እኮ አባዬ የተጨነቀ ነው። እትዬ እንግዲህ ደረጀ የኔ ልጅ መሆኑን ስጠ ምን ይላሉ አለችው። አረ ከባድ ነው። እኔ ራሱ በጣም ነው ይሄን ነገር ቢሰሙ በጣም የሚያብዱ ይመስለኛል እያለ ናታን ራሱ ይናገር ነበር። እትዬ ተብሎ ታዲያ ምን በወጣት ሰላምዬ እኔ ቆንጆ እንዴ እኔ ያክል እና እንግዲህ አብርጌድ ማለት እኮ ድመት ከቤታችን ገባ ብላ የማታስበው ብታጣ እንደዛ ነው። አባዬ እንዴት እንደወለደሽ እንቆቅልሽ ቢሆንም ለሁሉም ችግር መፍትሄ አያጣም ነበር። አባዬ ግን አንቺ ለምንድን ነው ለማገናኘት መፍትሄ ያጣው አለ። እኔ አባዬ ሲጨነቅ ሳይ አለ ዳታ ምንጣም እጨነቃለሁኝ። የአንድ ሰው መጨነቅ መደሰት እኮ አለበት። እንኳን ይሄን የሚያክል ትልቅ ቤተሰብ የሚያስተዳድር አባት ቀርቶ ትንሽ 2-3 ሰው እንኳን የሚያስተዳድር ይጨናነቃል። ስለዚህ ለዚህ ነው የሚጨናነቀው። ግን መፍትሄ እንዴት አላገኝም? እማዬ እንዳታየን እባክህ እንግባ ስትለው ዳጣ እናት እማዬ እኮ አብራ እንዳላያችሁ አላለችንም እባክህ እያሉ ተጨዋወቱና እንግዲህ አሁን ልጆች ናቸው የሚወስኑት እንጂ ጊዜው ተቀይሯል፣ እኔ ነኝ የምወስነው፣ ማርታም ሆነ ደረጃ አይወስኑልኝም እስከ ማለት ተናግሯል። እሱስ ልክ ነሽ፣ ባይሆን ሳይሆን እንሄድ በማለት እንግዲህ ቁጭ ብለው ከተጫወቱ በኋላ ተነስተው ይሄዳሉ። እንግዲህ አቶ ደረጀ ይህን ሁሉ አልፎ እንግዲህ ሰላምን መኪና ላይ ቁጭ አድርጎ ነይ ቶሎ ቀስ ብለሽ ውጪ በማለት ይዟት ይወጣና ቃል ግቢልኝ እያለ ነበር ሲያጨናንቃት ነበር። እንዳያዩሽ እያለ ልብሷን አስቀይሮ እንግዲህ ልጅሽ ዳጣ መሆኗን ስታውቂ ምን እንደሚፈጠር አላቅም እያሉ ራሳቸውን የሚያስጨንቁ ነበር። እኔም እንዴት እንደምነግርሽ ጨንቆኛል፣ ምን ላድርግ ሰላም እያሉ ራሳቸውም አየር መሳብና አየር ማስወጣት ጀምረዋል መኪና ውስጥ። እሷም እንግዲህ መኪና ውስጥ ይሻላል ንገረኝ፣ ዛሬ ሳትነግረኝ አላድርም ስላለቻቸው እንግዲህ መኪና ውስጥ ሄዳ ገብታ ንፋሱ ሰጂ እንዳትናገሪ ማሊ ተገዘቺ እንዴት ነው የሚባለው? በእውነት ነው የምላችሁ። ስለዚህ ይህ ለእሷ ችግር እንደሚያመጣባት ምን ነው ባልተገነዘቡትም እንዴ በሚል እኔ በጣም ነው የተናደድኩት። እናንተስ ምና? አሁን እሷ እሺ ምንም አልናገርም፣ ግን ለምንድን ነው እኔስ ቢያንስ እናትነቴን የማልነግራት ምክንያቱ ምንድን ነው? ሚስጥር ጠባቂ እኮ ነኝ እኔ እኮ ለ19 ዓመት ሚስጥሩን ደብቄዋለሁኝ። አሁን ልጄ ነሽ እና አንቺ ልጄ ነን ብለን በውጭ ብታገናኘንስ ምን አለበት እያለ ብትለምነው በፍጹም ግን ማርታ እኔ እስከምነግራት ድረስ አንቺ ቀን መስላት ነግሪያት ቃል ግቢልኝ እያለ ነበረ ያጨናነቃት። ይህንም ንፋስ ሙሰጂ ንፋስ አስገቢ እያሉ እንግዲህ ያደረጓትን ነገር በጣም 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 እንጃ የእውነት ድራማ ሳይሆን የእውነት ነገር መስሎ እኔም አብሬ የተጨነኩበት። እንግዲህ የልጄን ፎቶግራፍ አሳየኝ እስኪ ቢላትም ልጄ ታውቅሻለች አላልከኝም ወይ ስትለው አዎ ልጅ ታውቅሻለች ግን እናቷ መሆንሽን አታውቅም ሲላት ልቤ የጠረጠረው ነገር እንዳይሆንብኝ በማለት እንግዲህ ዳጣን ስትጠረጥር ስለነበረ በጭንቀት በጣም ተዋጠ። እባክሽ ትዳሬ እንዳታናጊ እያሉ ደጋግሞ ይናገሯት። ትዳሬ የሚናጋው አንቺ ነው፣ ይህ ሁሉ ከምታስጨንቀኝ ንገረኝ፣ እኔ ለሚስጥር ጠባቂ ነኝ ማለልኝ ባለችው መሰረት ማለላት። በስከ መጨረሻ ግን ልጅሽ ዳጣ ናት የሚለውን መስማት ራሷን መቀበል አቅቷት ተዝለፍልፋ ወደቀች በሚያሳዝን ሁኔታ። እና አቶ ደረጀ ይህንን ነገር ሲያደርጉ ነፍሰ ጡሯ ሴትዮ እንዴት ለትንሽ ደቂቃ አይታሰብላትም? እንዴትስ ደግሞ 20 ዓመት የያዘቻትን ልጅ ግዴታ ማርታ አወቀች አላወቀች የሚለውን ነገር
ሳያሳውቁ ልጅና እናትን አገናኝቶ አሁን በቤታቸው ውስጥስ አቶ ደረጀ አባቷ እንዳልሆነ እያወቀች አይደለም እንዴ ዳጣ ተቀመጠችው? ስለዚህ ይሄንንም ደግሞ ሚስጥራዊ አድርገው በውጭ ሂደው እነሱ ሁለቱንም እንዲገናኙ እስካሁንስ ለምን ጊዜ ፈጀባቸው ብለን ነው የምናስበው። አሁንም ቢሆን በዚሁ መሰረት እናትና ልጅ መሆናችሁን ብትተዋወቁም እንኳ ማርታና አብርጌድ ማንም መስማት የለባቸውም። ወንድምና እህቶችሽ መሆናቸውንም ሳታቂ መኖር አለብሽ ማለትስ ግፍ አይደለም ወይ? በጣም ይገርማል። እውነት በዚህ ልክ አለ። ለማንኛውም እሷ ውስጣቸው እያወቀ እህትና ወንድም እያላት ማወቁ ሳይሆን እህቴ ወንድሜ ተባብሎ አብሮ የሚያድግ ሰው እንጂ ፍቅር ሊኖረው የሚችለው ከዚህ በኋላ እኮ እህትና ተባብለው አብሮ ካልቀጠሉ የወደፊት ፍቅር እንዴት ብላ ውሃና ዳጣ እንዲሁም አብርጌል ሊኖራቸው ይችላል ብለን እንገምት። ማንኛውም አብሮ ካደጉት ከተዋለዱት ይልቅ አብረው ያደጉት ጋር ፍቅር እንደሚያመጣ በሳይንሳዊ የተረጋገጠ ነው። ስለዚህ ዳጣ ስነ ልቦናዋ ለምን በእናቷና በእህቶቿ ይጎዳል? አቶ ደረጀ ቆም ብለው አስበው እውነታውን አፍረጥርጠው ማውጣት አለባቸው። ወይዘሮ ማርታ እኮ ጨው አይደሉም፣ አይሟሙም፣ ወይንም ከኢትዮጵያ ሴቶች የተለዩ አይደሉም። ቀጣይ እንገናኝ።